መስጠት በነገራችን ላይ ያስደስታል። ራሱ ወልደ እግዚአብሔር እኮ ራሱን ባይሰጠን ኖር እኮ ከእርሱ ጋር አንኖርም ነበርኛ። ፍቅር ሰሐቦ ለወልድ መኖር ወአብጽሖ እስከ ለሞት። ወልድ ኢየሱስ ክርስቶስ ከአርያም ከዙፋኑ ያመጣው እኮ ወደዚህ ምድር ያመጣው ፍቅር ነው። ያንን ፍቅር ደግሞ ራስን መስጠት ነው። ክርስቶስ ራሱን ባይሰጥልን ኖሮ ክርስቶስ ከኛ ጋር ባይዋሃድ ኖሮ እኛ ከክርስቶስ ጋር እኮ መኖር አንችልም ነበር። መስጠት ፍቅር ነው የሚያስተምረው በነገራችን ላይ እና ስንሰጥም በፍቅር ነው መስጠትም ደግሞ ምንድነው የሚያስተምረው ፍቅር ነው የሚያስተምረው። ስለዚህ ጥቅሙ በጣም እጅግ ብዙ ነው። ግን ከጥቅሙ በፊት ምጽዋት ለመሆኑ በመጀመሪያ ሰው ስለ ምጽዋት ግንዛቤ መኖር አለበት። ግንዛቤ ከያዝን እግዚአብሔር አምላካችን ራሱ ሰጥቶናል። ይሄ አሁን በግድ አይደለም የሰጠን በራሱ በፈቃዱ ነው። በረከቱ ይደርብንና ቅዱስ ኤፍሬም እንዲህ ይላል እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጻ ወአድኀነን ይላል። በራሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳን። ይሄው ትልቅ ስጦታ ነው። ዮሐንስ ደግሞ በመልእክቱ ምን ይላል? ራስን ስለ ወዳጆቹ አሳልፎ ከመስጠት ከዚህ የበለጠ ፍቅር ለማንም የለውም ይለናል። አየሽ ምጽዋት እኮ ነው ይሄ ትልቅ ስጦታ ነው። ሰው ምጽዋት የሚመስለው ገንዘብ ብቻ አይደለም። ክርስቶስ ራሱን ነው የሰጠን። ምጽዋት ስንል ገንዘብን አይደለም፣ ራስን ጭምር ነው፣ አካልን ጭምር ነው፣ ዕውቀትን ጭምር ነው፣ ጊዜም ጭምር ነው። ምጽዋት የምንለው እነዚህ ነገሮች ሁሉ ነው። ከክርስቶስ ስንነሳ ግን ራሱ ወልደ እግዚአብሔር የሰጠን ምንድነው? ራሱ ነው የሰጠን። ራሱን ከሰጠን ምንድነው ያገኘነው ጥቅም? ከራሱ ጋር እንድንኖር ነው ያደረገን። ስለዚህ ምጽዋት ስንሰጥ አንደኛ ከክርስቶስ ጋር እንድንኖር ያደርገናል። ሌላ ደግሞ ይጠብቀናል። በረከቱ ይደርብንና ልዑለ ቃል ቅዱስ ኢሳይያስ በምዕራፍ 58 ላይ በደንብ ይነግረናል ስለዚህ ነገር። ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊት ይሄዳል፣ የእግዚአብሔር ክብር በላይ ሆኖ ይጠብቅሃል። የዚያን ጊዜ ትጣራለህ፣ እግዚአብሔርም ይሰማሃል፣ ትጮኻለህ፣ እግዚአብሔርም እነሆኝ ይልሃል ይላል። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁንልን። ለተራበ እንጀራህን ብትቆርስ፣ ስደተኞችንም ድሆችንም ወደ ቤት ታገባ ዘንድ፣ የተራቆተውንም ብታይ ታለብሰው ዘንድ ከሥጋ ዘመድ እንዳትሸሽግ አይደለምን? የዚያን ጊዜ እግዚአብሔር ያበራልሃል፣ ይጠብቅሃል። በመጸወትን ቁጥር ጥበቃ ነው የምናገኘው። በመጸወትን ቁጥር ክብር ነው የምናገኘው። በሰጠን ቁጥር እግዚአብሔር እየሰጠን እየጨመረን የሚሄደው። ምናልባት ስንሰጥ ስንመጸውት የሚጎልብን ይመስለን ከሆነ ስህተት ነው። ለእግዚአብሔር ሰጥቶ የጎደለበት የለም። ሲጀመር ምጽዋት ማለት ብድር ነው። ለማን ማበደር ነው? ለእግዚአብሔር ማበደር ነው። ይህን ደግሞ ቅዱስ ማቴዎስና ቅዱስ ሉቃስ በሐዲስ ኪዳን ምን ብለው ዘግበውታል? ብል በማይበላው ሌቦች ቆፍረው በማይሰርቁት ቦታ ማስቀመጥ ነው ብለውታል። ስለዚህ መምጽወትን ስንል ብል ነቀዝ በማይበላው ሌባ ቆፍሮ በማያገኘው ሰማያዊ መዝገብ ላይ ማስቀመጥ ማለት ነው።